እህቶቼ፣ የምወዳችሁ የማከብራችሁ እህቶቼ፣ ደግሜ ደጋግሜ ልምከራችሁ፣ ባሎቻችሁ ዘንድ ማንንም አታሞግሱ። እከሌ የሚባለው ኡስታዝ ውይ ንግግሩን ብትሰማ አንደበተ ርቱዕ ምን አገባሽ እንጂ ባልሽ አጠገብ ቁጭ ብለሽ አላህን አትፈሪም? ከባልሽ በላይ አንደበተ ርቱዕ አለ። እሱን አታገቢም እንደ ይልሻል። አለቀ በቃ፣ ፋይሉ ተዘጋ። ተግባባን? አልፈለገችውም አይደለ? መፈታት ነው በቃ። እስከ መናቅ መድረስ የለበትም ጉዳዩ። ወላሂ ግን ማለት ነው ከንቀት ሁሉ የማይናቁ ይቅር የማይባሉ ንቀቶች አሉ። ምህረት የማይደረግላቸው ንቀቶች። በወንድነቱ የሚናቅ ከሆነ خلاص በወንድነቱ የሚናናቅ ከሆነ خلاص انتهى الامر። ተግባባን? ሴት ልጅን መናቅ ዋጋ ያስከፍላል። በጣም ዋጋ ያስከፍላል ሴት ልጅን መናቅ። ለምን በሉ፣ አንተን እንድትንቅ በር እየከፈተ ይመጣል። እሷ በተናቀች ቁጥር አንተን የመናቅ እድሏ እየሰፋ ነው ይመጣው፣ ከፍ እያለ። ለተወሰነ ጊዜ ልትችል ትችላለች፣ ልትታገስ ትችላለች። በጣም ታገሰች። ከዚያ በኋላ በቃ አንዴ ንቃ የሆነ ነገር ትልሃለች። በቃ እንተህ አልአምር። ስለዚህ ንቀት የሚባለው ነገር ከባድ ነው፣ በጣም ከባድ ነው። ሴቶች ይችላሉ የተወሰነ ጊዜ ብትንቃቸው እንትን ብትላቸው የሆነ የተወሰነ ጊዜ ሊችሉ ይችላሉ። ከዚያ በኋላ ግን የሆነ ጊዜ ላይ እነሱ ደግሞ ሲንቁ አዑዙ ቢላህ ነው፣ ሲንቁ አዑዙ ቢላህ ነው፣ ያደርሱታል በደንብ አድርገው ማለት ነው። ስለዚህ አሁን ሐቂቃው ምንድን ነው? ስለ ትዳር ጉዳይ፣ ትዳር ክብርን ይፈልጋል፣ ትዳር መዋረድን ይፈልጋል። ወላሂ ሴቶች ልምከራችሁ፣ ወንድ ልጅን በተለይ ሚዲያ ላይ የሚታወቅን ሰው አጠገቡ አታሞግሱ፣ ወይ ደግሞ እሱ በቅርበት የሚያውቀውን ሰው አጠገቡ አታሞግሱ። ተግባባን? ሐታ የማይታወቅን ሰው ራስ አታሞግሱ። እከሌ ምና ነቢዩ ሰለላሁ ዐለይሂ ወሰለም አይቀናም መቼስ፣ ባለፉ ሰዎች አይቀናም፣ በሰሓቦች አይቀናም። ከቀናም ችግር የለውም ጥሩ ነው። ግን በህይወት ያለን ሰው እሱም ያውቀውን ሰው አጠገቡ ሆናችሁ የምታመሰጋግኑና የምታወድሱ ከሆነ خلاص እሱ ጋር ለምን አትሄጂም ነው የሚባለው። እሱን አትመርጪም ነበር እንዴ? ደግሞ ሌላ ራሳችሁን የምትዋሹበት ነገር አለ። ሴቶች እህቶቼ ራሳችሁን የምትዋሹበት ነገር አለ። የሞቱትን ችግር የለው ና ችግር የለው የሞቱትን አሁን የምታከብሩትና የምትወዱትን ሰው እስኪሞት ድረስ ጠብቁ ማለት ነው። እና እስኪሞት ድረስ ጠብቃችሁ ማሞገስ ነው። ከዚያ ያለውን ነገር እስቲ ልንገራችሁ፣ ስሙኝ በደንብ አድርጋችሁ እህቶቼ። እናንተ አሁን እየኖራችሁ ያላችሁት ትዳር የሌሎች ህልም ነው፣ የሌሎች ፍላጎት ነው። ሌላ የአንቺን ትዳር የሚመኝ ሰው አለ። እርግጠኛ ሆኜ የምነግርሽ ነገር ማለት ነው። አንቺ አሁን እየኖርሽ ያለሽውን ህይወት የሚመኝ ውጭ ላይ ተቀምጦ የሚመኝ ሰው አለ። ተግባባን? ስለዚህ አትናቂው ይሄንን ትዳርሽ። አሁን አንቺ ያገባሽውን ባል ያላገኘ ብዙ ሰው አለ። አልገባህም? ኢግኖር የሚያደርጉትን ሴቶች የበለጠ ወንዶች ይወዳሉ። ወላሂ ውሸት ነው። እስከ አለማግባት ነው ያ ኢግኖር ማድረግ ምናምን፣ እስከ አለማግባት ነው። ካገቡ በኋላ ግን የእነሱን ቃል መስማት፣ ማክበር፣ ቦታ መስጠት፣ መንከባከብ በጣም ይወዳሉ ወንዶች። ማክበር። ትዳር ውስጥ ከገባሽ በኋላ ኢግኖር፣ የአንቺ ኢግኖር ምንም አያመጣም። በነገራችን ላይ አንድ መታሰብ ያለበት የአንቺ ኢግኖር ምንም አያመጣም። የእሱ ኢግኖር ግን ጠላቅ አለው ከጀርባው። ችግሩ ያ ነው። ተግባባን?